ለፍራችሁ ጀምሩት። በቃ ትራንዚስተር ምሳሌ 7805 ከሆነ ፖዚቲቭ ነው፣ 79 ምናምን ከሆነ ኔጌቲቭ ቮልቴጅ ነው የሚፈጥረው ምናምን ያሉት ያወቁት ትመጣለህ። የተበላሸች እቃ ፈልገህ መቀየር ነው፣ ሌላ ነገር ተአምር የለውም። የሆነ ከስዊች ይሄኛውን ኤቭሪዌር ላይ ታገኛለህ። ከዛ ቲቪ ደግሞ ስታረጉ ደግሞ ምን ይሆናል? ቲቪ ኔክስት ደግሞ ከሆነ ምሳሌ ድምፁ ይሰራልሃል፣ በአካላይቱን ብሎብኝ ነው ትላለህ። እሱ ላይ ያረክ ትመጣለህ። ስሩ ነው እኮ እኛ ሀገር ላይ እኮ ባይዘው ኤጁኬትድ የሆነ ሰው አይሰራም። መርካቶ ሄዱና ሲሰሩ ተመልክቷል። አባቴ ሳይንሱን ያውቁት። ይሄ እንዳንተ ይሄ ዳክተር ነው ይሄ ምናምን ነው ይሄ ምናምን ነው ይሄ ምናምን ነው አይደለም። ዲቮዚን ነው ምናምን ዲቮዚኑን ምን ያደርጋል ያመጣል። በቃ የሚያጠቁርበት ነው ኦኬ ዲቮዚን ነው ችግሩ ይላል ያውቃል። በቃ አሁን እኛ ሳይንስ ላይ ኢንጂነሪንግ ሳይንሱን እኮ ያውቁትም እኮ በስኪል ግን ያውቁታል። ያን የተበላሸችዋን እንትን አይጂቢቲ እንዴት ነው እንኳን እሱ አይደለም እኮ የኛ ሰው ሲደረግ ዋየር ላይ ታውቃለህ እንደዚህ ዋይንዲንግ አድርገን ስንሰራ ምን እንፈጥራለን ከዛ በኋላ ለዚህ ጋር ያለው ማግኔቲክ ፊልድ ፓወር አርጎ ይመልስ ይመጣብሃል። ይሄንን ነገር ላይ ራሱ ማለት ነው ሳይንሱ ደስ ያስታውቀው ማለት ግን ለፍራችሁ ጀምሩት በቃ ዝም ብለህ በቃ አብራ እንትኑን ነገር አድርግ የሆነ ነገር ላይ አድርግ ፈልግ። በጣም ሲያቀጥክ ወደ ምን ታደርጋለህ መሰለህ ወደ ቴክኒሻኖች አሉ አይደል ቦርድን ደግሞ በጣም ደግሞ እንደዚህ ኢንቨክቲሮች የሚሰሩ ልጆች ደግሞ አሉ። ምንም ቦርዱ ተበላሽቶ እኮ ነው የሚሰጣቸው አይደል ይሄ ቦርድ ምን ያድርግ ምንም የሚያውቀው ነገር ፓወር ሰፕላይ ይሰጠዋል በየፈለገው ቅድም በነገርኩ እዚህ ቮልት የሚጠበቀውን ያደርጋል። በጣም ጎበዝ ከሆነ ደግሞ ቦርድ ላይ ደግሞ ምን አለ ነበር አለው አይደል በዛ ስኬማቲክ ዲዛይን ነው ያወጣው። ከዛ ቼክ አድርጎ ቮልቴጆቹ ጋር ይሰራል። ሰርቶ ደግሞ ምሳሌ አልሰራ ቢልስ ሁሉም ቮልቴጆችን አገኛቸው ግን እንትኑ ፈንክሽናል አሁን እንግዲህ ምንም ታረክ የሶፍትዌር ችግር ነው። በቃ እዛ ውስጥ ኤፕሮሞች አሉ የሚጫኑ ፕሮግራሙ ስላለ ሶፍትዌር ቀይሩ።